አንድ አሰሪ ነፍሰ ጡር ሰራተኛ ከስራ ማባረር ይችላልን? ሕጉስ ማርገዟ እንደ ወንጀል ለሚቆጥሩ አሰሪዎች ምን አይነት ከባድ ቅጣት ያስቀምጣል? እንኳን ወደ ቻናሌ በሰላም መጣችሁ። ኃይለሥላሴ እባላለሁ፣ የሕግ ባለሙያ ነኝ። ለዛሬ ይዤላችሁ የቀረብኩት ማርገዟን እንደ ወንጀል በመቁጠር ከስራ ማባረር ሕጉ ምን ይላል በሚል ርዕስ ነው። በዕለታዊ ስራው ላይ ያጋጠመኝ አንድ እውነተኛ ልብ የሚነካ ግን ደግሞ ሕጉን መሰረት አድርገን የፈታነውን ታሪክ ይዤላችሁ ቀርቤያለሁ። ይህ ታሪክ እንዴት እንደተጀመረ የሰጠነው አስገራሚ ውሳኔ እስከ ቪዲዮ መጨረሻ ድረስ አብረን ስለምናይ እንዳያመልጣችሁ። አዲስ ከሆናችሁ ቻናል መብታችሁ እንድታውቁና ከሕግ ስህተቶች እንድትጠበቁ የሚረዳችሁ በመሆኑ አሁንም ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰብ አባል ይሁኑ። ወደ ታሪኩን ስንገባ አንዲት የ7ኛ ወር ነፍሰ ጡር ሰራተኛ ያለምንም ሕግ አግባብ ድንገት ከስራ ትባረራለች። እችን ሰራተኛ ስራዋን በቅንነትና በትጋት ስትወጣ የነበረች ቢሆንም እርግዝናዋን እየገፋ ሲመጣ ግን በአሰሪው በኩል መገለልና ጫና መፍጠር ጀመረ። ይህን ሲጀምር ዝም አላለችም። በመጨረሻ መብቷን ለመጠበቅ እኛ ዘንድ ወይም ወደ ስራ አሰሪና ሰራተኛ ጉዳይ ስራ ክርክር መጣች። እኛም በተሰጠን አዋጅ መሰረት በአሰሪና ሰራተኛ መሰረት በማድረግ አሰሪውን ጠርተን አነጋገር ነው። አሰሪው የቀረበበትን ክስ ወይም ከእርግዝና ጋር በተያያዘ እንደማይገናኝ ለማስመሰል ሞከረ። ምን እንዳለ ታውቃላችሁ? የምርት አቅሟን ቀነሰች፣ በየቀኑ ፈቃድ ትጠይቃለች፣ ወይም በወሊድ ፈቃድ ጊዜ የምትተካውን ሰው ፍለጋ እንኳ እንዳትሄድ ዝም ብላ ትቀራለች የሚል ሰበቦች አቀረበ። ይህን አቀራረብ በጥቂት አሰሪዎች ዘንድ የተለመደና በዕለታዊ ስራችን በተደጋጋሚ ያጋጠመን የተንዛዛ ሐሳብና የተለመደ ነበር ለኛ ለሰራተኞች። እናንተስ በስራ ቦታችሁ ወይም በምታውቁት ሰው ላይ እንዲህ አይነት በደል ደርሶ ያውቃል? መፍትሄውስ ምን ነበረ? እስኪ በኮሜንቱ መስጫው ላይ አካፍሉኝ። እኔም ከዕለታዊ ስራ ልምዴና ከሕጉ አንጻር ምላሽ ሰጣችኋለሁ። አሁን የአሰሪውን የሕግ ሰራተኛ ክርክር ከሰማን በኋላ ሕጉ ምን ይላል ወደሚለው እንለፍ። የኢትዮጵያ የአሰሪና ሰራተኛ ሕግ አዋጅ ቁጥር 1156/2011 በአንቀጽ 87 ላይ ለነፍሰ ጡር እናቶች እንደ ብረት የጠነከረ ከለላ ይሰጣል። 7 ወር ይቅርና እርግዝናዋ ከታወቀበት ቀን ጀምሮ እስከምትወልድም የወሊድ ፍቃድም ጨርሳ እስከምትጀምር ድረስ አሰሪው አባርሻለሁ ማለት መብት የለውም፣ ሊኖረውም አይገባም። ይህንን የሕግ ከለላ በመጣስ ነፍሰ ጡር ሰራተኛ የሚያባረር አሰሪ በአዋጅ ቁጥር 1156/2011 በአንቀጽ 184 መሰረት የገንዘብ መቀጮ እንደሚያስቀጣ ሕጉ በግልጽ ያስቀምጣል። አሰሪው ለሰራተኛ ስለሚከፍለው የካሳ ዝርዝር አለው። ይህንን በሰፊው ለሚቀጥለው እናየዋለን። ስለዚህ ሕጉ ለነፍሰ ጡር እናቶች ሙሉ ጥበቃ ያደርጋል። ማርገዝ ወንጀል ሳይሆን ሊከበርና ሊጠበቅ የሚገባ ሰብአዊ መብት ነው፣ ዜጋ መተካት ስለሆነ። በቀጣይ ክፍል ይህንን ጉዳይ በተመለከተ በፍርድ ቤት የተሰጡ አስገራሚ የሰበር ውሳኔዎችና ሌሎች ዝርዝሮች የሕግ ክርክሮች በሰፊው ይዤላችሁ መልሳለሁ። እኛም የሰጠነው ውሳኔ ምን ይመስላል የሚለው ሕጉ አየን እንጂ ውሳኔ ስላልሰጠን ወይም አስተያየት ስላልሰጠን በሚቀጥለው እናየዋለን። ይህ መረጃ በአሁኑ ሰዓት ለተጨነቀች መብቷን ለተገሰሰ አንዲት ነፍሰ ጡር እናት በስራ ላለት ሕይወትና ተስፋ ሊሆና ስለሚችል ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ መብታችሁ እወቁ፣ በሕግ ተጠበቁ። ሰላም ሁኑ። መልካም